በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በረከት ለሁላችሁም ይድረሳችሁ። እኔ ወንድማችሁ ሐዋርያ ዲዲያ ጳውሎስ ነኝ። ዛሬ መልካም ዜና የምስራች ይዤ ከፊታችሁ ቀርቤያለሁ። በዓመት አንድ ጊዜ የምናደርገው የፍሬያማነትና የባለጠግነት ፕሮግራም አለ። ስለዚህ የሰራዊት አምላክ ቅዱስ እግዚአብሔር በተሰማራችሁበት በየትኛውም የህይወት፣ የአገልግሎት፣ የትዳር፣ የሥራ፣ የትምህርት፣ የቢዝነስ በሁሉ አቅጣጫ በተሰማራችሁበት ስፍራ ባለጸጋ እንድትሆኑ ፍሬያማ እንድትሆኑ በዘይት የምንጸልይበት እንደዚሁም ደግሞ በተጸለየበት በተለያዩ አይነት ፍራፍሬዎች ላይ ጸልየን የምንሰጣችሁ ቀን ነው የሚሆነው። ይህንን ፕሮግራም በዓመት አንድ ጊዜ ነው የምናደርገው። ስለዚህ ብንኖርና እግዚአብሔር ቢፈቅድ የፊታችን እሁድ ነሐሴ 3 በአዳማ በቢቢሲ ቸርች ከማለዳው 3 ሰዓት ጀምሮ ልዩ የሆነ ፕሮግራም ይኖረናል። ስለዚህ እናንተም ቤተሰቦቻችሁን፣ ወዳጅ ጓደኞቻችሁን በመጋበዝ በዚህ ልዩ በሆነ የባለጠግነትና የፍሬያማነት ፕሮግራም ላይ ሁላችሁም ተጋብዛችኋል። አምናለሁ ከዚህ ፕሮግራም በኋላ ብዙዎቻችሁ በተሰማራችሁበት ነገር እግዚአብሔር ፍሬያማና ባለጸጋ ያደርጋችኋል። ይህን ደግሞ የሰራዊት ጌታ እግዚአብሔር ያደርገዋል። እናንተንና ቤተሰቦቻችሁን ወዳጅ ዘመዶቻችሁን ሁሉ ጋብዘናል። በዕለቱ የእግዚአብሔር ቃል በኃይል በስልጣን ይሰበካል። ኢየሱስ በሕይወታችሁ ላይ ታምራትንና ድንቅን ራሱ ማድረግ የሚችለው እናንተ ጋር ካለው ነገር ተነስቶ እንዴት ነበረ የሆነው ካላችሁ፣ ኢየሱስ አስማት አልሰራ፣ ኢየሱስ እንቆላ አልሰራ። ኢየሱስ ያደረገው ባረክ። የእግዚአብሔር መንፈስ ውቃቢ አይደለም። እየካደማችሁለት መሄድ የሚመጣ አይደለም። የእግዚአብሔር መንፈስ የሚፈልገው የሚያምን ልብ ነው። የአምልኮ ጊዜ ይኖረናል። የትንቢት አገልግሎት ይኖረናል። እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ የት ነው ያስቀመጣቸው? ገነት፣ ኤደን ገነት። ስሜ ነው ገነት። ምግብ ያለው የቀረበ ምግብ ሰው እያነሳ ሲበላ ምን ሆነ ይባላል? በላ አንድ ነው። ሌላ ስሜ መጋቢ ነው ይላል። ንጉሡ በዙፋኑ ላይ አለ። የፈውስ ነፃ የመውጣት ጸጋን የምንከፋፈልበት ልዩ ጊዜ ይኖረን። አንድ እርኩስ መንፈስ አያለው በአንድ ሴት ልጅ ላይ ተቀመጠ። የተገለበጠ ይሆን። አሜን። ሁሉ ሰው ያፈረሰ ይጸልይ። ቀጥሉ ጸሎታ በኢየሱስ ክርስቶስ ጌታ በኢየሱስ ውጣ ከውስጥ ገላታለ የቡዳ መንፈስ የቡዳ መንፈስ ውስጥ አለ። የጠንቆላ መንፈስ ውስጥ አለ። ተልኬ ነው። ይኸውልህ እዚህ ሰይጣን ገብቶ ተመልሶ መውጣት አይችልም። ለእያንዳንዱ ሰው ደግሞ የተጸለየበትን ልዩ ልዩ ፍራፍሬዎች የምንሰጣችሁ ቀን ይሆናል። እኔም በዕለቱ አገለግላለሁ። የእግዚአብሔር ሰው ሐዋርያው ንጉሴ ሮባም ከኔ ጋር አብሮ ያገለግላል። ተፈቶባችኋል፣ ደም ተሶባችኋል፣ ዋጋ ተከፍሎባችኋል። ተራ ሰዎች አይደላችሁም። ፋሲካችን ኢየሱስ ታርዷል ብቻ አይደለም፣ አዲስ ኪዳን መሰረት ባላችሁ። የመላእክት አገልግሎት መጽሐፍ ቅዱስ እንደሚነግረን የዳኑትን የሚያገለግሉ የእግዚአብሔር መናፍስት ናቸው ይላል። ማንን ነው የሚያገለግሉት? የዳኑትን። ሌሎቹ ዝም ብሎ ዕጣን የሚያጨሱ። እጅግ የተወደዱ ደግሞ የቤተ ክርስቲያናችንና ተጋባዥ ዘማሪዎች በጋራ አንድ ላይ የምናገለግላችሁ ይሆናል። የታመሙ ሰዎችን፣ አዳዲስ ነፍሳትን ይዛችሁ መምጣት እንዳትረሱ። ጸጋና ሰላም ከእናንተ ጋር ይሁን። ሸሎም። አድራሻውን ለማታውቁ ሰዎች አድራሻው አዳማ ቦሌ ታክሲ መጨረሻ አስፋልት ዳር ቤተ ክርስቲያናችን ትገኛለች። ጸጋና ሰላም ከእናንተ ጋር ይሁን። ሸሎም።